አንዳንዴ ለሁላችንም ያው እዚህ ምድር ሲመጣ ማንም በምክንያት እንደመጣ እናውቃለን። ማንም ይላል ሳይንስም ይሄ ባይብልም እንደዛ ነው የሚለው። ማንም ሲመጣ በምክንያት ነው የሚመጣው። ኦል ቲንግስ በቃ የሆነ በምክንያት እንደመጣ ቃሉም ይነግራል። ሰምተን ነው ያደረነው። ደግሞ ሳይንስም በምክንያት እንደመጣ ነው የፈጠርንበት ደግሞ የዓላማ ለምን እንደሆነ ማወቅ አለባችሁ የሚሉ ብዙ ነገሮች ትሰማላችሁ ነው። ብዙ ነገሮችን ትሰማላችሁ እንዳልኳችሁ ነው ማለት ነው። እና ምን ለማለት ፈልጌ ነው፣ ፈጣሪ ሁሉም ውስጥ በሁሉም ሰው ውስጥ የራሱ ፊሊንግ አለው፣ የራሱ ትርኢት አለው፣ የራሱ ሪዝን አለው፣ የራሱ ደግሞ ወይ አለው ፓዝ አለው ነው። አብዛኛው ደግሞ በዚህ ሴንቸሪ በዚህ እድሜ ላይ ያሉ ሰዎች የተፈጠረበት ዓላማ ለማወቅ በጣም የሚፈልጉ የሚጓጉ ሰዎች ብዙ አብዛኞች ናቸው። እና ሊሚ እኔ ብቻ አይደለሁም እናንተ ብቻ አይደላችሁም። አብዛኛው ወጣት ሆነ በተለይ በዚህ 20 እስከ 30 ባለው በቃ 20 እስከ 30 ባለው በተለይ አብሶ አፍሪካ ውስጥ ያለው ወጣት በጣም የተፈጠረበት ዓላማ ይፈልጋል። ከምን አንጻር ከብዙ አንጻር ማለት በጣም አሁን ጊዜው በጣም በራፒድ ነው እየተቀየረ ያለው። ቴክኖሎጂም እንደ በፊቱ አይደለም። በጣም ሪቮሉሽን በጣም እየተቀየረ በመጣ ቁጥር ሰዎች ወይም ጉዞ አይደሉም ወይም ከዛኛው ከፈጣን ዓለም ጋር ሊፈጥነው የማይችልበት አጋጣሚ ስለሚፈጠር ሰው ቆም ብሎ የተፈጠረበት ዓላማ እየጠየቀ ይገኛል ማለት ነው። ምንን ጀመር ማለት ነው። ምንም እየጠየቁ የተፈጠረበት ዓላማ ማለት ነው። የተፈጠረንበት ዓላማ እናውቀው እግዚአብሔር በእኛ ውስጥ ያስቀመጠው የራሳችን ዓላማ አለ፣ የራሳችን ድርሻ፣ የእኔነታችን ብቻ መግለጽ የሚችል አንድ አይደንቲቲ አለ በእኛ ውስጥ ማለት ነው። እኛ ብቻ አለ አይደለ ዲኤንኤያችን ከዓለም ካሉ ሰዎች ጋር የራሳችን ብቻ እንደመሆኑ ዓላማችን የራሳችን ብቻ መሆን የምናውቀው ፈጣሪ ሹክ የሚላት የሆነች ድምፅ አላት እና በዛን ሰዓት ነው ኩነታችን ወዴት ነው የት ነው ያለሁት በምን በኩል ነው እያለፍኩኝ ያለሁት ብለን ራሳችን የምንጠይቅበት አጋጣሚ ይፈጠራል ነው። እንደዛ ከሆነ ዓላማ ለማሳካት ደግሞ ዓላማ ያለው ትውልድ ይሆናለሁ ብለሽ የምታስበው ከሆነች እንዲሁ አይደለም። በዚ ዓላማ ያለው ሰው ደግሞ ፈተናው በጣም ብዙ ነው። በተለይ ፈተና አይነገር ነው። ፈተናው በጣም ብዙ ነው። ቢሆንም ፈተና ደግሞ የምናሸንፍበት ብዙ አንግሎች አሉ። ፈተናውም ብዙ ነው። ብዙ ቢሆንም ከብዙ አንግል በኩል ማሸነፍ እንደሚቻል ነው ልነግራችሁ የመጣሁት ማለት ነው። ፈተና በዚህ ዓላማ ያለው ሰው ነው። ዓላማ ያለው ሰው ሁሉም ነገር ፈተና ነው። በዚህ ሁሉም ነገር ፈተና ነው። ግን ሁሉም ነገር ማሸነፍ ይቻላል። ሁሉም ነገር ማሸነፍ በጣም ይቻላል። አንድ ሯጭ ማራቶን ተሰልፎ ማራቶን ውስጥ ሊሮጥ ከገባ ነው በጣም አድካሚ እንደሆነ 1000 ሜትር አለ 10,000 ከዛ በጣም አድካሚ የሆነ ጆርኒ እንዳለ እኮ ያውቃል ነው። ግን እሱ እዛ ጋ እኮ ይሮጣል እንጂ ቆም ብሎ እኮ እዛ ጋ ተመልካቾቹን እኮ ሊያዩ አይችልም ነው። በጣም እሱ እዛ ጋ ያለው ተመልካቾች ሊሾሙም ይችላሉ፣ ሊሰርቡም ይችላሉ፣ ሊያሞገዛቸውም ይችላሉ። ደስ እንደተፈለገ እኮ ሊንፋረቁ እኮ ይችላሉ። ግን እሱ አይደለም ትኩረታቸው ወይም ትኩረቱ የሰውየው እሱ አይደለም። ዋናው ያቺ ሰርክሎን ያቺ ትራኳን ጨርሰው ከሚፈልገው ሽልማቱን የመውሰድ ነው እንጂ ነው። ምን ልላችሁ ፈልጌ ነው የእናንተ ትራክ አሁን ትራክ ውስጥ ያላችሁት ላይ እንደ
ደግሞ እናንተ ዓላማ፣ እናንተ ግብ፣ እናንተ የተሰጠው ከፈጣሪ የወሰዳችሁ እንትን ሆነች መክሌቷ ነው። እናንተ ደግሞ በዛች ሰርክ ሮጣለ እየሮጥን የሆነ ነገር ላይ እንትን ማለት እንችላለን። ኦብስታክል፣ ተስፋ መቁረጥ አለ፣ ሆፕሌስነት አለ። ብዙ ደግሞ ከብዙ አንጻር በቃ እኛን ኦብስታክል ለማድረግ የሚፈልጉ ብዙዎች አሉና ምንም ቢሆን መጨረሻችሁን የሚያሳምር መጨረሻችሁን ደግሞ መና የማያስቀር ነገር ከሆነ ለዓላማዎቻችሁ እናንተ ተግታችሁ መስራት በጣም ግዴታ ነው። ምንም ላይኖር ይችላል። ምንም አንሳር በቃ የሆነ ማትቆጠሩ ሰዎች ልትባሉ ለዓላማዎቻችሁ በጣም መቆም አለባችሁ። ምንም ራሱ ምንም ለምን አይሆንም ነው ምንም ነገር ራሱ ለምን አይሆንም ነው። እናንተን ነገ ራሱ በጣም ደስታ የሚያስገኝ ነገር ከሆነ ነገ እንኳን ደከምኩኝ የሚያስብል ከሆነ ነገ እንኳን ጣልኩኝ የሚያስብል ከሆነ ነው የምር ነው። ለምን ምንም ነገር ምንም አይሆንም ነው ልላችሁ ነው። ለዓላማችሁ ብላችሁ በጣም ማለት ነው በጣም ፈጣሪ ጋር በጣም መገናኘት አለባችሁ። ለዓላማቻችሁ ብላችሁ ደግሞ ከፈጣሪ በጣም መለመን አለባችሁ። ተግታችሁ መስራት አለባችሁ። ተግታችሁ እንዴት ሳትሉ በቃ መልፋት አለባችሁ። በዛች ላይ ነው የእናንተ መክሊት ማለት ነው። መቅረዛችሁ በዛ ውስጥ ነው ያለውና በዛ ስታበሩ ነው ለዓለም ማለት ነው ሊታበሩ የምትችሉ ማለት ነው። ለዓለም ብቁ ሊትሆኑ የምትችሉት በዛን ሰዓት ነው። ለዓላማዎቻችሁ ስትኖሩ ነው። በዛን ሰዓት ነው ግባችሁን ሊታሳኩ የምትችሉት። በዛን ሰዓት ነው ለሌሎቹ ትርፋማ ልትሆኑ የምትችሉት ነው። እና ምንም ይፈጠራል፣ ምንም ቢፈጠርም በቃ በቀላሉ ኦቨርካም ማድረግ ያለባችሁ ነው። ተስፋ መቁረጥ አለ፣ ግን ተነስቶ መስራት ይቻላል ነው። ተስፋ መቁረጥ በእናንተ ብቻ ወይም በእኔ ብቻ የሚጀምር ነገር አለ። ተስፋ ይቆርጥ። ተስፋ ደግሞ መቁረጥ ማለት ያው ሙሉ በሙሉ አከተመ ነገር የለም ማለት ይቻላል። ተስፋ መቁረጥም እንደገና መነሳትም ይቻላል ነው። ስለዚህ እስከ መጨረሻ ፖይንት ኦፍ ታይም ተስፋ ሳትቆርጡ ለዓላማዎቻችሁ ብላችሁ መስራት መታገል እንዳለባችሁ ልላችሁ ነው መጣሁት። ቪዲዮ ከተመቻችሁ ላይክ፣ ኮፒ ሊንክ እንዲሁም ደግሞ ሳብስክራይብ ስታደርጉ ሞር ደስ ይለኛል። እንዲሁ ፍሬሽ ዩቲዩብ ላለኝና ቢታገዙ በጣም ደስ ይለኛል። አመሰግናለሁ።